የአርቲስት ነጻነት ወርቅነህ ገንዘብ ያለባችሁ መልሱ ተብላችኋል። ጋዜጠኛ ቴዎድሮስ ተክለአረጋይ የሙሙይን ጫፍ እቺ ብን ብትለው በመሃል ያለችው እሷን ቆርጥላለሁ እንደዚህ ገምድዬ ጥልላለች። አንድ ሚስት ለማግባት ስንት ከብት ያስፈልጋል? ድሮ 38 ነበረ። አሁን ስንት ሆነ? ጨመረ? ደግሞ ጭራሽ ጨመረ። መቀነስ ይችል ጭራሽ። እጅግ በጣም ያሳዝናል። የሰው ልጅ በሬንጅ ተጨማልቆ በህይወትና በሞት መካከል በረሃ ላይ ድረሱልኝ ጥሪ እያሰማ። ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? እንደተለመደው ዛሬም ለእናንተ አሪፍ ለምላችሁን ቪዲዮ ለእናንተ ይዤላችሁ ከች ብዬላችኋለሁ። እናንተም እንደተለመደው ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። ምክንያቱም አሪፍ ቆይታ ስለሚኖረን አሪፍ ቪዲዮ ለእናንተ ይዤላችሁ ስለመመጣ ሰብስክራይብ አድርጋችሁ የዚህ ቤተሰብ አባል መሆን ስለምትችሉ ማለት ነው። ምክንያቱም ዛሬ ባታደርጉት ነገ ማድረጋችሁ ስለማይቀር ፋሚሊ ሰብስክራይብ ያደረጋችሁ የዛሬ ቪዲዮቻችን ምንድናቸው? እሱን ከእናንተ ጋር አብረን የምናያቸው ይሆናል። እስኪ ሌትስ ጎ ወደ ዛሬ ቪዲዮቻችን። አሁን ጀምሪ። ሰውነቴ እየተንቀጠቀጠ እኮ ነው። ልብላ በፊት ልብላ። እሺ ትበያለሽ። ሰውነቴ እየተንቀጠቀጠ እኮ ትበያለሽ። በዳነደ ቤተሰብ ምንድን ነው የምንመለከተው ነገር? ለመፈመስ ሲባል ነው አይደል? እስማሙ እናታችንን ለመፈመስ ሲባል እንደዚህ ማድረግ ተገቢ ነው? በምን አይነት አይምሮ አስበው ነው ወንድማችን? በምን አይነት አይምሮ አስበከው ነው እንደዚህ ለማድረግ? አንተ ራሱ አይጸጽትም? ግን አሁን ያደረግከው ነገር አይጸጽትም? ስታየው ራሱ ለአንተ ያስጠላል እኮ። ደስ አይልም። ቪዲዮ ራሱ የሰራው ቪዲዮ ምንም ደስ አይልም። በጣም ነው የሚያስጠላው። ለመፈመስ ነው። የዚህን አካውንት ሪፖርት አድርጎ ማዘጋት ነው ብቻ። እግዚአብሔር ማዘጋት ነው የዚህን አካውንት። ምን አይነት ድንቁርና ፋሚሊ! እንዴት ብናስብ ነው? ወዴት እየሄድን ነው ግን? ወይ ጉድ! የት እየሄድን ነው ግን? ምን አይነት ኮንተንት ነው እያመጣን ያለ ነው? እውነትም ማመን አቃተኝ ነው። ምንድነው ነገሩ? የምር ነው ግን እኔ የሆነ ፌክም ይመስለኛል። ግራ ነው የገባኝ። ብዙ ቪዲዮ ነው ያየሁት። በዛ ላይ ተላከልኝ በጣም ብዙ ቪዲዮ ነው። ከኑሮ ይሻላል ነው ኮመንት እያየሁ ነበር። እንደውም ከኑሮ ይሻላል ነው። አላቅም ምንድነው? ወዴት እኔ በስመ አብ በጣም ጻልኝ ነው። በእርግጠኝነት የኔ ታናሽ ነው ራሱ ይሄ በእርግጠኝነት ማለት ነው የኔ ታናሽ መሰለኝ ሳየው፣ እኔ እንደራሴ ግምት ማለት ነው። እሳቸው ደግሞ የኔ እናትም ከኔ በእናትም ትበልጣለች። ያላቻ ጋብቻ ማለት እኮ አንዳንድ ሰው ኑሮን ለማሸነፍ ሊሆን ይችላል፣ እንደኔ አስተሳሰብ ኑሮን ለማሸነፍ ሊሆን ይችላል ይሄ የምናደርገው። አንዳንዶቻችን ደግሞ አንዳንዶች ደግሞ ኑሮን ለማሸነፍ ምን ያህል እንደሚታገሉ እስኪ ይሄን ቪዲዮ እንየው። በጣም አሳዛኝ፣ በጣም ያዘንኩበት ቪዲዮ ነው። እንዲህ ነው በቃ ኑሮን ለማሸነፍ አያስፈልግም እንደሱም። በእርግጥ ግን እስኪ ይሄን ቪዲዮ አይተን እጅግ በጣም ያሳዝናል። የሰው ልጅ በሬንጅ ተጨማልቆ በህይወትና በሞት መካከል በረሃ ላይ ድረሱልኝ ጥሪ እያሰማ ማንም ሳይመለከተው ደግሞ ነገሩን ከፋ አድርጓል። ነገሩ እንዲህ ነው። ይኮብ ላይ ከሀገር ለመውጣት ያስባል፣ ጅቡቲም ይገባል። ታዲያ ጅቡቲ ላይ የተመለከተው ነገር እንዳሰበው አልሆነለትም። ተመልሶም ወደ ሀገሩ መግባት ይፈልጋል። ለዚህም ደግሞ እጁ ላይ ያለው ገንዘብ በህጋዊ መንገድ ሊያስመልሰው አልቻለም። አንድ ነገርን ያስባል። መኪና ጠብቆ ሹፌሩ በተዘናጋበት ሰዓት መኪናው ላይ ወጥቶ መምጣት።
ምርጫው ያደረገው ደግሞ ሬንጅ የጫነ መኪና ላይ ሾፌር መኪናውን ካስተካከለና ዙሪያውን ከቃኘ በኋላ ልክ ወደ ገቢናው በሚገባበት ሰዓት የኮብላይ ኢትዮጵያዊ ታዲያ ሬንጅ መኪና ላይ ከኋላ ተንጠልጥሎ ይወጣና ዛም ቁጭ ብሎ በመደበቅ ጉዞውን ይጀምራል። በጅቡቲና በኢትዮጵያ ድንበር መሃል ያለው ሀሩሩ ፀሐይ መቅለጥም ይጀምራል። በዚህ ሰዓት ነበር ሬንጁ ፈሶ የተቀመጠበት ቦታ ላይ እዛው ይዘገነናል። ፋሚሊ ታዲያ ድረሱልኝ ቢል ማንም የሚሰማ የለም። አውላላ በረሃ ላይ የሞትና የሽረት ትግሉን ያደርጋል። ከስር ሬንጁ ግሎ ግማሽ ሰውነቱን አጣብቆታል። ከላይ ፀሐይ ሀሩሩ አለ። ስደት ያሰበበትን ቀን እየረገመ በህይወትና በሞት መካከል ድረሱልኝ እያለ እጁን ያውለበልባል። ከኋላ አንድ መኪና ይመለከተውና ፊት ለፊት ላለው ሹፌር ምልክት አድርጎለት ያቆማሉ። ከዛም ወጥተው መኪናውን ሲቃኙት የተመለከቱት ነገር እጅግ ልብ ይሰብራል። ከወገቡ በታች ሬንጅ ተጨማልቆ ይህ ወጣት በጣዩ ቃጠሎ ህይወቱ በማለፍና ባለማለፍ መሃል ሆኖ ያገኙታል። እንዳለ አሽከርካሪዎች ተረባርበው ህይወቱንም ያድኑታል። ወጣቱ በሰዓቱ መናገር አይችልም። እጅግ በጣም ተዳክሟል። የውሃ ጥሙም ሊገለው ደርሷል። ሹፌሮቹም የያዙትን ኮሸሮና ውሃ እያቀባበሉ ነፍሱን መታደግ ችለዋል። ታዲያ የከፋው ነገር ቢደርስ የዚህ ወጣት ህይወት ቢያልፍ ተጠያቂው ማን ነው? ይህ የሚኖር አንዳንድ ህይወትን ለማሸነፍ በጣም ፈርዘር ነው የምንሄደው። አሁን ይሄ ልጅ እንደ ድንገት ሆኖ ሌላኛው መኪና ባያየው ኖሮ ሊፈጠር የሚችለውን ነገር አስቡት። ትይት ነው ሬንጅ ቀልጦ አይታችኋል። ሰውነቱ ላይ ራሱ እየተፈጠረ ያለው ነገር በጣም ነው የሚዘገነው። በስማ ከዛ ቀጥሎ ያመጣሁት ቪዲዮ ምን መሰላችሁ? አንዳንዴ አይ ነው በእድሜ ልዩነት ፍቅር አለ፣ ግን እጥፍ ድረስ እስኪሆን ድረስ አይደለም አይደል እንዴ? ቅድም ያየነው ቪዲዮ አለ። እጥፍ ድረስ እስኪሆን አይመስለኝም። እኔ እንደማስበው ከሆነ ማለት ነው። እድሜ መበላለጥ ነው ሊኖር ይችላል። በወንድ የተለመደ ነው፣ በሴትም ሊኖር ይችላል። ይሶኪ ያን ያህል እጥፍ ድረስ ፌር አይደለም። በቃ እንደዚህ ነው መሞከር። ይሄም ልክ ነው እያልኩ አይደለም። ቤተሰብ ይሄን ያህል ሜዳ አይጠበቅብንም። ልክ ነው እያልኩ አይደለም። ያው ልጁ የማጣት ሊሆን ይችላል ይሄን ያስሞከረው። እድላችንን ነው የምንሞክረው። በጣም ያሳዝናል። ግን አንዳንዴ እንደዚህ ነገር ስንሞክር ይሄ ሰው ያውን የህፃን ጆሮ ይደፈን ሰው ይሞታል አይባልም። ይሄ ሰው የሞተ ቢሆን አሁን ወንጀለኛ የሚደረገው ማን ነው? ሹፌሩ። የሌላንም ሰው ህይወት አበላሽተን ገደል ገባ ማለት ነው። እኛ በራሳችን ስህተት የሌላም ሰው እናበላሻለን ማለት ነው። አንዳንዴ ስናስብ ተረጋግተን ምናምን ቢሆን አሪፍ ነው ብዬ አስባለሁ። አንድ ሚስት ለማግባት ስንት ከብት ያስፈልጋል? ድሮ 38 ነበረ። አሁን ስንት ሆነ? ጨመረ? ደግሞ ጭራሽ ጨመረ። መቀነስ ይችል ጭራሽ ጨመረ። 60 ሆነ። 60 ከብት ያስፈልጋል ከአንድ ክላሽ ጋር። ከአንድ ክላሽ? ክላሹ ምንድን ነው? ክላሽ ነው። ክላሽ ነው። ስለዚህ እሱ ክላሹ የድሮ ሳይሆን ይሄ አዲሱ ያው ተተተተ 31 የሚጎርሰው ማለት ነው። በጣም የገረመኝ ምንድነው እኔ ሄጄ ነበር ሙርሲ በነገራችን ላይ እና ሙርሲ በጣም ደስ የሚል ብሔረሰብ ነው እና ልክ እንዳንተ ካንዱ ጋር እያወራን የእናንተ ሀገር ሀብት የሆኑ ሰውዬ ሀብታም ናቸው ተብሎ ሲወራ እዛ ሀገር ከከብት አንጻር ነው። አዲስ አበባ በጣም ሀብታሙ ሰውዬ ማን ነው አለኝ። አይ አላሙዲ ይባላሉ አልኩት። ስንት ከብት አላቸው? አሁን አንተ ከተማ ከመምጣት በፊት 5 ከብትና 1 ሚሊዮን ብር ተቀምጦ እዛ ገጠር እያለ ከ5 ሚሊዮን ብሩና ከ5 ከብት የትኛውን ትመርጥ ነበር? ከብቱ ነው። 5ቱ ከብት። አሁን እዚህ ከተማርክና ካወቅክ በኋላ ከ5ቱ ከብትና ከ5 ሚሊዮን ብር የቱ ይሻላል? 5 ሚሊዮን። እውነት ነው። አንዳንዴ ኑሯችንን የምንመስለው በቃ አለቀ። ግን ምንድነው 60 ከብት አንድ ክላሽ ዛይ ከሌላ አታገባም ማለት ነው። ሴቶች የሚፈልጉት ነው ያላቸው፣ የሌለው ሰው አይፈልጉም። ከሌላ አታገባም ማለት የአርቲስት ነጻነት ወርቅነህ ገንዘብ ያለባችሁ መልሱ ተብላችኋል። ጋዜጠኛ ቴዎድሮስ ተክለአረጋይ እንዳጋለጠው ብዙዎች ነጻነት ታዋቂ ነው ገንዘብ አያጣም ብለው የሚያስቡት ከሆነ የራቀ ነው። አሁን ላይ ቤተሰቦቹ በከፍተኛ ግራ መጋባት ውስጥ ይገኛሉ። ነጻነት በሕይወት ዘመኑ ስራዎችን የሚሰራው በቃልና በይሁንታ እንጂ በውል ስላልነበረ አሁን እሱ ሲያልፍ ማንጋ ስንት እንዳለው የትኛው ድርጅት ምን ያህል እንደሚቀረው ቤተሰቡ ማወቅ ተቸግረዋል። ይባስ ብሎ የባንክ ሂሳቡ ታግዶ ስለነበር ገንዘብ የሚያዘዋውረው በወዳጆቹ አካውንት ነበር። እነዚያ ወዳጆቹስ ከቤተሰቡ ጋር ተሳስበዋል የሚለው መልስ የለም። ነጻነት ላይ ገንዘብ ወይም ቃል ያለባችሁ ወዳጆችና ድርጅቶች ለህሊናችሁ ብላችሁ ለነዚህ አባት ላጡ ልጆች ብላችሁ ያለባችሁ እንድታስረክቡ ቴዲ ተማጽ መልእክቱን እንደሰማችሁ ነው። እንግዲህ ገንዘብ ያለባችሁ መልስ ሲጀመር መልሱ እስክንባል መጠበቅ እኮ የለብንም። ያለብን ሰዎች ካለ በቃ መመለስ ነው። የሞት ገንዘብ ነው፣ ለቤተሰብ ነው የሚመለሰው፣ መመለስ ነው። በቃ አለቀ።
ዝም ብትሉ የእሱ አካውንት ታግዶ ከነበር በሚንቀሳቀሱ አካውንት የማን ድርጅቶች ከእሱ ጋር ውል የነበራችሁ ድርጅቶች ካላችሁ የሚቀርባችሁን ብር መስጠት አለባችሁ። በሱ የሌላ ሰው አካውንት ከነበር የሚጠቀመው ደግሞ ያም ሰው ኦዲት አድርጎ ከቤተሰብ ጋር መግዛት አለበት። ይሄ የቤተሰብ ብር ነው። በቃ የልጅ የሚስት ብር ነው አይደለም እንዴ? እሺ የልጅ ብር ነው። ስለዚህ ባካችሁ ተብሏል። ሼር እያደረጋችሁ አድርሱላቸው። የሙት ብር ሲጀመር አይጠቅምም፣ መጥፎ ነው። እኔ ትዝ ይለኛል እኔ ባደኩበት ሰፈር የሆነ ሰው ሲመት ብር ካለበት የኔ ጓደኛ የመለሰውን ነው የምላችሁ። ከዛሬ 5-6 ዓመት በፊት 5,000 ብር ነበረበት። በእህቱ በኩል ነው ያስመለሰው። እሱ መመለስ ሼም ይዞት ሼም ያዘው እሱን አንስቶ ምናምን መመለስ ሼም ይዞት መመለሱ ትልቅነት እኮ ነው። ግን እሱ መመለስ ሼም ይዞት በእህቱ በኩል እንደዛ ነው እኔ የማውቀው። ተጠይቀ ሳትሆን ሳንጠየቅ ነው መሆን ያለበት። እንደዛ ይመስለኛል ቤተሰብ። አዶናይ በወላይታ ሹመትን አግኝቷል። በወላይታ ስሙ ማዳ ወይንም አዶናይ ብርሃነ ኃይለ ሚካኤል በወላይታ የክብር አምባሳደር ሆኖ መሾሙ ተነግሯል። ወላይታ ሶዶ በቲክቶክ ማህበራዊ ገጽ በሚያቀርባቸው ሳቢ ይዘቶች የሚታወቀው ወጣቱ አዶናይ ብርሃነ ኃይለ ሚካኤል ለታላቁ የወላይታ ሶዶ ዓለም አቀፍ ስቴዲየም ግንባታ የክብር አምባሳደር ሆኖ ተሹሟል። ወደ ወላይታ ሶዶ ባመራበት ወቅት ከመላው የከተማው ነዋሪዎች፣ ደጋፊዎች እጅግ አስገራሚ አቀባበል ተደርጎለታል። በማህበራዊ ሚዲያ ያለውን ሰፊ ተከታይ በመጠቀም ለስታዲየሙ ግንባታ የሚደረገውን የገቢ ማሰባሰብና የንቅናቄ ስራ ውጤታማ ያደርገዋል ተብሎም ይታመናል። የወላይታ ህዝብ አንዴ ከወደደ ወደደ ነው እንደሚባለው አዶናይ በወጣቱ ዘንድ ያለው ተቀባይነት ለፕሮጀክቱ ትልቅ ግብዓት። አዶናይ ብርሃነ በቲክቶክ መድረክ የገነባውን ዝና ዛሬ ለወገኑና ለሀገሩ ታላቅ መሰረተ ልማት ግንባታ እንዲውል በማድረጉ ብዙዎችን አመስግኗል። ኮንግራ አዶናይ ማዳ ስም ተቀይሯል። እንግዲህ አዶናይ ማዳ ብሏል። ራሱም አዶናይ ማዳ ደስ ይላል። አዶናይ በጣም ኮንግራ ይገባዋል አይደል? አዶናይ ይገባዋል። ሲያንሰው ነው። የሆነ ቪዲዮ ማይቸው ነበር አይሾስ ቪዲዮ ላይቭ ስትሪም አስገብቶት በቃ አንዳንዴ ደግነት እኮ ይሰጣል። ፈልገ የምናገኘው ነገር አይመስለኝም። አንዳንዴ ሲቀርጸው ምናምን እያየው ነበር የሆነ ቪዲዮ ላይ ደግነት ሲሰጠን ነው ከላይ ጥሩ ፈልገን አናገኘው። መጥፎነት ነው። ደግነት ለማድረግ ብንሞክር ራሱ መጥፎ ነው የሚሆነው። አዶናይ ኮንግራ አዶናይ ብያለሁ። የፈረስ ጭራን የሙሙን ጫፍ ቆርጥልሃለሁ። የሙሙን ጫፍ እቺ ብን ብትለዋ በመሀል ያለችውን እሷን ቆርጥልሃለሁ። እንደዚህ ገምድዬ ጥልልሃለሁ። ቆርጥልሃለሁ። እሷን አይደለም ይሄን የፈረስ ጭራ ተክፍሩላህ ለአዚብ ተፍዲልላህ እገርዝልሃለሁ እገርዘዋለሁ። መሀሉ እንደዚህ ቆርጬ ጥለዋለሁ። ባፍጢም ሳቁ ውዶቼ፣ ቢኮስ ታውቃላችሁ እንደምንቀጣ እዛ ድረስ ቅጣት እቀጣለሁ እያልኩ ነው። አንተ ምን ያህል ድረስ እርግጠኛ ነህ እንደምትቀጣ? ይሄ ከዚህ በፊት እንደምንጫወተው እንደዚህ በእግር ሸዋቶች ላይ የሰፈር የመንደር ቅጣትን እዛው ትጥለዋለህ ማለት ስትጫወት ፕሮፌሽናል በሆነ መንገድ ትጫወታለህ። ስትጫወት ቅጣት እኔ እናንተ አንተዋወቅም። የታውቃለሁ የታውቀኛለህ። ይቅርታ የመቀጣት እንትኗን ለማሳየት ነው የሁሉ ነገር ንግግር። ፕሮፌሽናል በሆነ መንገድ እኮ ቅጣቱ ይሄ አይደለም። ፕሮፌሽናል ማለት እኮ ፕሮፌሽናል ምንድን ነው? ቆይ ፋሚሊ ፕሮፌሽናል ማለት በትክክል የሆነ ትርጉም ስናደርገው ፕሮፌሽናል ምንድን ነው? እንዲህ ምን አይነት ያለመማር ነው ምናምን። በቃ እንደተማረ ሰው መቀጣት እኮ በቃ ፕሮፌሽናል ካለች እንደተማረ ሰው በትክክል ጨዋታውን ይጮታሉ፣ ትሸነፋለች። የተማረ ቅጣት መቀጣጣት ሰክራን የገባችሁ እንዴ ፋሚሊ? ምንም ወይኔ ጉዴ! እንዴት ነው እንደዚህ ነው? ሌላ ጌመር ቃሉ ራሱ ተውጥ። አሁን እሷ አስተው አይደብራትም? ሪከርድ መኖሩ ረስተውን አያስጠላትም? እሷ አስተው አሸማቀቀችው እኮ እሱን ራሱ። በስመ አብ ወልድ። የቅጣት ፈርዘር ድረስ ሄዳለሁ ለማሳወቅ የፈለግሽው ነገር አይ ነው፣ ግን በዚህ መንገድ አይደለም ማሳወቅ ያለብሽ። በሌላ ኤግዛምፕል ማሳወቅ ይችላል። እንደዚህ ከባህላችን ያፈነገጠ ቃል እየተጠቀምሽ ከምታሳውቂ በትክክለኛ መንገድ ፕሮፌሽናል አላልሽም?
በተረጋጋ በተማረ ሰው መንገድ ይህን ያህል ቅጣት እሄዳለሁ ብለሽ ማስረዳት ትችላለሽ። በጣም ያስጠላል። ስንት ሰው ያያቸዋል። ህፃን ልጆች ያዩዋቸዋል። የአንቺ ታናናሽ እህቶች ያዩሻል። ልጅሽ ያይሻል። አያስጠላም? ነገ እንደዚህ ያልሽው ነገር ልጅሽ ሲያየው ልጅሽ ምን አይነት አስተዳደግ ሊኖረው እንደሚችል ስለሽዋል። ለሌላው ሰው አታስቢ፣ ለልጆችሽ አታስቢ። ነገ ልጅ ይኖርሽ አይኖርሽ አላውቅም። አሁን ላይ ግን ነገ ይኖርሻል። የዛኔ ልጅሽ ሲያየው አይደብርሽም? ሪከርድ ተደርጎ የተቀመጠ ነገር ነው። ተፖስቶ እያየሽው ነው ያለሽው። አንዳንዴ ጌምም ስንጮት ምንም ስንጮት ነገ የኔ ሰው ያንቺን ህይወት በእርግጥ ሁላችንም ልጄ የኔን ህይወት አይደግመውም ብሎ ሁሉም ሰው ሲጠይቅ የሚመልሰው አይደል? ከጥቂቶቹ በስተቀር ያንቺን ህይወት እንዲደግሞ አልፈልግም። በእርግጠኝነት አንቺ እኔ ራሱ አልፈልግም። እኔ ከውጭ ሆኜ እያየሁ ያንቺን ህይወት እንዲደግሞ አልፈልግም። ግን ነገ እሱ እንዳይደግሞ ከፈለግሽ ደግሞ አንቺ ከዚህ ነው እኮ መሰረት የምትይዩ። አላቅም እንዴት እንዳሰብሽው። አትጮቺ ጌም ወይ እንደዚህ ከሆነ እናሳ ፋሚሊ ዛሬ ቪዲዮአችን ይሄን ይመስል ነበረ። አሪፍ ቪዲዮ ይዤላችሁ መጥቻለሁ ብዬ ተስፋ አደርጋለሁ። እናንተ ደግሞ በኮሜንት እስኪ አሪፍ ከሆነ አሪፍ ነው፣ ሌላ ኮሜንት ካላችሁ ኮሜንት በማስቀመጥ እኔን ታበረታቱኛላችሁ ማለት ነው። እስኪ እንደተለመደው አሁንም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የቻናል ቤተሰብ ሁኑ። በቀጣይ ባሪፍ ቪዲዮ ወደ እናንተ እመጣላችኋለሁ። በቀጣይ እስክንገናኝ ድረስ ፋሚሊ ቸር ሰንብቱልኝ።